በዓለም ላይ ከ40 ዓመት በላይ ከሆኑ ወንዶች መካከል ከ55 በመቶ በላይ የሚሆኑት የፀጉር መርገፍ ችግር አለባቸው። ሴቶችም ከዚህ የተለዩ አይደሉም። ከ40 ዓመት በኋላ ከአንድ ከሶስተኛ ሴቶች ከፍተኛ የፀጉር መፍሰስ ያጋጥማቸዋል። የሚገርመውም ግን አብዛኛው ይህ ችግር እንዳለባቸው እንኳን አያውቁም። ፀጉራቸውን በዝምታ እየቀነሰና ቀስ በቀስ እየቀለጠ የፀጉር ስሮቻቸው እየተዳከሙ ሲሄዱ ነው። ነገር ግን ምንም እውነተኛው ምክንያት አይነግራችሁም። ፀጉራችሁ እየጠፋ ያለው እድሜያችሁ እየገፋ ስለሄደ ብቻ አይደለም። ይልቁንም በሰውነታችሁ ውስጥ ያለ አንድ ነገር ፀጉራችሁን መጠበቅና መንከባከብ ስላቆመ ነው። ይህንን ለማስተካከል ግን የሚወስደው ጊዜ በጣም አጭር ነው። አሁን የምነግራችሁ ዘዴዎች መጠቀም ከመጀመራችሁ በ4 ሳምንት ውስጥ አዲስ የፀጉር ማደግና መርገፍ መቀነሱን ማየት ይጀምራሉ። ለጤናማ ፀጉር የሚረዱ 5 መፍትሄዎች ይዘንላችሁ ቀርበናል። ከትንሹ እስከ ጠንካራው መፍትሄ በቅደም ተከተል አዘጋጅተናል። አንደኛ ደረጃ ላይ የተቀመጠው መፍትሄ የፀጉር ስሮቹን እስከ 47 በመቶ ድረስ ማጠንከር እንደሚቻል ተረጋግጧል። እስኪ ይህን ነገር አስቡት። በአሁን ሰዓት ፀጉራችሁን ለመቦረሽ ወይም ለመቅረጽ ትፈሩ ይሆናል፣ ወይም ደግሞ መስታወት ለማየት እንኳን ትፈሩ ይሆናል። ወደ ፀጉር ሐኪም መሄድም እንደ ትልቅ መከራ ሊታያችሁ ይችላል። ነገር ግን የሚቀጥለው የሕክምና ምርመራችሁ ሐኪሞች በውጤቱ ተገርሞ የሚደሰትበት ቢሆንስ? የሚገርመው ነገር በዚህ ዝርዝር ውስጥ ያለው ትልቁ መፍትሄ የፀጉር ሻምፖ ወይም የተፈጥሮ ዘይቶች ብቻ አይደለም። ምናልባትም አሁን ባጠገባችሁ የሚገኝ እና ትኩረት የማሰጡት ነገር ነው። ባለፉት በ30 ዓመታት የፀጉር ሕክምና ዘርፍ ሲነገርለት የነበረው ሐሳብ የሚቀይር እውነታ እነግራችኋለሁ። በዚህ ቪዲዮ መጨረሻ ላይ ምንም ያህል ብትቦርሹና ብትጠነቀቁ ለምን ፀጉራችሁ ጤንነት የተበላሸ እንደሄደ ትረዳላችሁ። ከ40 ዓመት በኋላ ሰውነታችን ውስጥ የሆርሞን ለውጥ ይከሰታል። በተለይም ዲሃይድሮቴስቶስትሮን የተባለው ሆርሞን መጨመር ይጀምራል። ይህ ሆርሞን የፀጉር ስሮችን ያጠቃል እና ያዳክማቸዋል። ፀጉርን ለመያዝ የሚረዱት የፀጉር ስሮችንም ያጠብባሉ። ይህ ማለት ፀጉራችን አስፈላጊውን ንጥረ ነገር አያገኝም እና ቀስ በቀስ እየደከመ ይሄዳል። በተጨማሪም በሰውነታችን ውስጥ የሚገኙት ጸረ ንጥረ ነገር ምግቦች እየቀነሱ ይሄዳሉ። እነዚህ ንጥረ ነገሮች የፀጉር ስሮችን ከጉዳት ይጠብቃሉ። ሲቀንሱ ግን ፀጉራችሁ ለጭንቀትና ለእንክብካቤ ብክለት ያጋልጣሉ። ሐኪሞች በቀን 2 ጊዜ ፀጉራችሁን መቦረሽ ይሉ ይሆናል። ይህ ግን ምልክቱን እንጂ መንስኤውን አያክምም። ዋናው ችግሩ ፀጉራችሁ ከውስጥ እየተዳከመ መሄዱ ነው። ይህ መዳከም ግን ሊቀለበስ የሚችል ነው። በተፈጥሮ ንጥረ ነገር አማካኝነት የደም ዝውውር በማሻሻልና የሆርሞን ሚዛንን በማስተካከል ፀጉራችሁ እንደገና እንዲያድግ ማድረግ ይቻላል። በአንድ ወር ውስጥ ብቻ የፀጉር ጥግግት ከ20 እስከ 35 በመቶ ሊጨምር ይችላል። ፀጉራችሁን በሚቦርሹበት ጊዜ የሚወስደው ፀጉር ይቀንሳል፣ እንዲሁም መርገፍ ይቆማል። ነገር ግን ሁሉም የፀጉር መፍትሄዎች እኩል አይደሉም። አንዳንዶቹ እንዲያውም የፀጉር ስሮችን ይበልጥ ሊያበላሹ ይችላሉ። ስለዚህ ዛሬ የእነዚህን ሁሉ የፀጉር ችግሮች 5 መፍትሄዎችን ይዘንላችሁ ቀርበናል። ከአምስተኛውን ጀምር። አምስተኛው መፍትሄ የሮዝመሪ ዘይትና የኮኮናት ዘይት። በየቦታው ሰምታችሁት ሊሆን ይችላል። የሮዝመሪ ዘይትን ከኮኮናት ዘይት ጋር ቀላቅላችሁ ብትቀቡት የፀጉር ችግራችሁ ይጠፋል። የፀጉር ችግራችሁ ይጠፋል ይባላል። በእርግጥ ይህ ዘዴ ለዘመናት የቆየበት የራሱ ምክንያት አለው። ሮዝመሪ ካርኖሲክ አሲድ የተባለ ተፈጥሯዊ የደም ዝውውርን የሚያሻሽል ንጥረ ነገር ይዟል። የፀጉር ስሮችን ያነቃቃል፣ እንዲሁም የተወሰኑ የፀጉር መርገፍ መንስኤዎችን ይቀንሳል። ነገር ግን ጥናቶች እንደሚያሳዩት እንዲህ አይነት ውህዶች ውጤታማ የሚሆኑት ቀላል የፀጉር መርገፍ ላይ ብቻ ነው። ከባድ የሆርሞን መዛባት ላይ ግን ውጤቱ በጣም ውስን ነው። በዘይት መቀባት በፀጉር ላይ ልክ የአንድን ቤት መሰረት እየተናደ ውጭ ክፍሉን በቀለም እንደማጠብ ማለት ነው። የላይኛውን ክፍል ያጸዳል፣ ነገር ግን ችግሩ ወዳለበት ጥልቅ የፀጉር ስሮች አይደርስም። እንዲሁም ፀጉራችሁ ከውስጡ የሚያስፈልጉትን ንጥረ ነገሮች እንዲያገኝ አያደርግም። የኮኮናት ዘይትም ቢሆን በሳይንሳዊ መንገድ የተረጋገጠ ትልቅ ውጤት የለውም። አብዛኞቹ ጥናቶች ጥቂት ሰዎች ብቻ ያሳተፈ እና አስተማማኝ ያልሆኑ ናቸው። ከ40 ዓመት በላይ የሆናቸው አብዛኞቹ ሰዎች ግን ከ2 ሳምንት በላይ ምንም ለውጥ እንደሌለ ይናገራሉ። በተጨማሪም የሮዝመሪ ዘይት ብቻውን ካበዛችሁት የፀጉር ስሮችን ሊያቃጥል እና ጉዳቱን ሊያባበስ ይችላል። ይህንን ዘዴ መሞከር ከፈለጋችሁ በአንድ ትልቅ የሾርባ ማንኪያ የኮኮናት ዘይት ላይ 1 ጠብታ የሮዝመሪ ዘይት ብቻ ጨምሩ። የሮዝመሪ ዘይትን በቀጥታ በፀጉራችሁ ላይ በፍጹም እንዳትቀቡ፣ በቀስታ በጫፎቹ ላይ መቀባት ነው። ነገር ግን ያንን ያህል ታምራዊ ለውጥ አትጠብቁ። ስለዚህ ከ10 1 ብቻ እንሰጠዋለን። ወደ 4ኛው መፍትሄ ስናልፍ ከ5ኛው ዘዴ እጅግ የተሻለ ነው። የሻይ ዛፍ ዘይት እና የባህር ጨው ድብልቅ መጠቀም። ይህ ብዙ ሰው የሚናገረው ግን እጅግ ፈዋሽ የሆነ ዘዴ ነው። የሻይ ዛፍ ዘይት ተርፒን 4 ኦል የተባለ የጸረ ተዋሳያንና ጸረ ብግነት ንጥረ ነገር ይዟል። የፀጉር ስሮቻችን ሲታመሙ ያብጣሉና ፀጉር ማደግ ይቀንሳል። ይህ ህብረት ሲቀንስ ግን ፀጉራችሁ በፍጥነት
ማደግ ይጀምራል። ጥናቶች እንደሚያሳዩት በሻይ ዛፍ ዘይት ላይ የተመሰረቱ የፀጉር መቀበያዎች የፀጉር ስር መቆጣትን እስከ 40% ይቀንሳሉ። የባህር ጨው ደግሞ የፀጉር ስሮችን ያጸዳል እና ትርፍ ዘይትን ያስወግዳል። እነዚህን አንድ ላይ ሲጠቀሙ ባክቴሪያን እየገደሉ የፀጉር ስሮችንም ያረጋጋሉ። አብዛኛው ሰው ከ3 እስከ 4 ሳምንት ውስጥ የፀጉር መፍሰስ መቀነሱ ይናገራሉ። አዘገጃጀቱ እንዴት ነው ካላችሁኝ፣ 1 ኩባያ ሙቅ ውሃ፣ ግማሽ የሻይ ማንኪያ የባህር ጨው እና 3 ጠብታ የሻይ ዛፍ ዘይት ትቀላቅላላችሁ። በፀጉር ስሮቹ ላይ ለ10 ደቂቃ አድርጋችሁ ታጠቡት። በሳምንት 2 ጊዜ ብታደርጉት አነስተኛ ወጪ የሚጠይቅና ውጤታማ መፍትሄ ይሆንላችኋል። ነገር ግን የደም ማቅጠኛ መድኃኒት ለምሳሌ ዋርፋሪን የምትወስዱ ከሆነ አስቀድማችሁ ሐኪም አማክሩ። ለዚህ ዘዴ ከ10 6 እንሰጠዋለን፣ ምክንያቱም ኃይለኛ፣ ርካሽና ፈጣን ስለሆነ። ሶስተኛው መፍትሄ ደግሞ የኦሊቬራ ጄልና የሻይ ዛፍ ዘይት መጠቀም ነው። ይህ ዘዴ ብዙዎችን ሊያስገርም ይችላል። አሎቬራ አንትራኩዊኖን የተባለ ንጥረ ነገር የያዘ ሲሆን በተለይም የፀጉር ስሮችን የሚያነቃቃና የደም ዝውውርን የሚያሻሽል ነው። ከዚህ ጋር የሻይ ዛፍ ዘይት ስንጨምር ውጤቱ ይበልጥ ይጨምራል። ጥናቱ እንደሚያሳየው የኦሊቬራ እና የሻይ ዛፍ ዘይት ውህድ የፀጉር መርገፍን በ45% ይቀንሳል፣ እንዲሁም አዲስ ፀጉር እንዲበቅል ይረዳል። አዘገጃጀቱ ደግሞ የ1 ሾርባ ማንኪያ ንጹህ ኦሊቬራ ጄል ከ2 ጠብታ የሻይ ዛፍ ዘይት ጋር ቀላቅላችሁ የፀጉር ስሮቹ ላይ ለ30 ደቂቃ አድርጋችሁ ታጠቡት። በሳምንት 3 ጊዜ ለ8 ሳምንታት ብትጠቀሙት የሚታይ ለውጥ ታገኛላችሁ። ለዚህ ዘዴ ከ10 7 እንሰጠዋለን፣ ምክንያቱም እጅግ ውጤታማና አስተማማኝ ስለሆነ። ወደ ሁለተኛው መፍትሄ ስናልፍ ባዮቲን እና ኮላገን ያለው ሻምፖ ነው። ይህ ንጥረ ነገር በዓለማችን ላይ ፀጉር ለማደግ ከሚረዱ ውህዶች ሁሉ ተወዳዳሪ የለው ቢሆንም ብዙ ሰው ሰምቶት አያውቅ። ፀጉራችን 95% የሚሆነው ከኬራቲን ፕሮቲን የተገነባ ነው። ስለዚህም ባዮቲንና ኮላገን ሲጨምሩ ፀጉሩ ራሱን እንዲጠግን ትክክለኛውን የግንባታ ታቅ እየሰጣችሁት ነው ማለት ነው። ጥናቶች እንደሚያሳዩት ይህ ሻምፖ የፀጉርን ጥንካሬ በ8 ሳምንታት ውስጥ እስከ 38% ይጨምራል። ከሌሎችም የፀጉር ሻምፖዎች በተለየ ምንም አይነት ልዩነት የሌለውና ለሁሉም የፀጉር አይነቶች ፍጹም ደህንነቱ የተጠበቀ ነው። ከፍተኛ ውጤት ለማግኘት ቢያንስ 5000 ማይክሮግራም ባዮቲን እና 500 ሚሊግራም ኮላገን ያለው ሻምፖ መምረጥ። ለ2 ደቂቃ ያህል በጥንቃቄ በፀጉር ስሮች ላይ ዋናውና ወሳኙ ነጥብ ግን ከተሞሸረ በኋላ ሙቅ ውሃ ተጠቀሙ። ፀጉራችሁ ጉዳት ይደርስበታል። ቀዝቀዝ ያለ ውሃ ተጠቀሙ። በ2 ሳምንት ውስጥ የፀጉር መፍሰስ በከፍተኛ ሁኔታ ይቀንሳል። በ1 ወር ውስጥ ደግሞ ፀጉራችሁ ይበልጥ ጥቅጥቅ ያለና ጤናማ ይሆናል። ይህ ዘዴ አንደኛ ደረጃ ላይ ያልተቀመጠው ዋጋው ትንሽ ውድ ስለሚሆን እና በቀላሉ በየሱቁ ስለማይገኝ ብቻ ነው። ሆኖም ግን በሺዎች የሚቆጠሩ ብር ከሚያስከፍላቸው የፀጉር ትራንስፕላንት ሐኪሞች የተሻለ ፀጉር የማደግ አቅም አለው። ለዚህም ዘዴ ከ10 8 እንሰጠዋለን፣ ምክንያቱም እጅግ ኃይለኛና ውጤታማ ስለሆነ። አንደኛውና ዋነኛው መፍትሄ የቫይታሚን ዲ ብረትና ዚንክ ጥምረት ነው። ይህ የሚቀባ ወይም የሚታጠብ ነገር አይደለም። ይልቁንም በሰውነታችሁ ውስጥ ገብቶ ፀጉራችሁ ከውስጥ ወደ ውጪ ራሱን እንዲገነባ የሚያደርግ እጅግ ኃይለኛ መፍትሄ ነው። ፀጉራችሁ ዝም ብሎ በጭንቅላታችሁ ላይ የተቀመጠ ጠጉር አይደለም። በውስጡ ጥቃቅን የደም ስሮች ያሉት ህይወት ያለው አካል ነው። ይህም ዝውውር በትክክል ሲሰራ ፀጉራችሁ በየቀኑ ያድጋል። ሲቆም ግን ምንም ያህል ብትጠብቁ መርገፉ አይቀርም። ቫይታሚን ዲ ብረትና ዚንክ ወደ ደም ውስጥ ያስገባል። ዚንክ ደግሞ እንደ ትራፊክ ፖሊስ ሆኖ ያን ንጥረ ነገር ወደ ፀጉር ስሮች ይመራል። ብረት ደግሞ ቫይታሚን ዲ ወደ ስራ እንዲገባ ይረዳዋል። እነዚህ 3 ሲጣመሩ የፀጉር እድገት እጅግ ከፍተኛ ይሆናል። ጥናቶች እንደሚያሳዩት ይህ ጥምረት ለ3 ወራት የተጠቀሙ ሰዎች የፀጉር ጥግግትን 52% ይጨምራል። የፀጉር መርገፍ በ44% ይቀንሳል። በቀን 200 አዮን ቫይታሚን ዲ ከ18 ሚሊግራም ብረትና ከ15 ሚሊግራም ዚንክ ብትወስዱ ይመከራል። እነዚህን ነገሮች ቅባት ካለው ምግብ ጋር መውሰድ አለባችሁ። ለምሳሌ እንቁላል፣ አቮካዶ ወይም የወይራ ዘይት ከመሳሰሉ ምግቦች ጋር፣ ካለበለዚያ ሰውነታችሁ አይሆንም። በቀን በትንሽ ጨው ፀጉራችሁን ከውስጥ ማደስ ትችላላችሁ። ይህ ዘዴ ከ10 እንሰጠዋለን፣ ምክንያቱም እጅግ ውጤታማና በሳይንስ የተረጋገጠ መሆኑ ነው። ሁሉንም መፍትሄዎች እንዴት አቀናጅተን እንጠቀም ለሚለው ጠዋት በቁርስ ወቅት ቫይታሚን ዲ ብረትና ዚንክ መውሰድ መሰረታዊ ተግባራችሁ ይሁን። ከሰዓት በኋላ ደግሞ ኦሊቬራና ሻይ ዘይት ወይም የባህር ጨውና የሻይ ዘይት መቀባትን ጨምሩበት። የተሻለ ውጤት ደግሞ በሳምንት 3 ወይም 4 ጊዜ ባዮቲንና ኮላገን ያለውን ሻምፖ ተጠቀሙ። በ3 ሳምንት ውስጥ የፀጉር መፍሰስ ያቆማል። በ1 ወር ውስጥ ደግሞ አዲስ ፀጉር ሲበቅልና ፀጉራችሁ ሲጠነክር ታያላችሁ። እነዚህ ነገሮች
በአካባቢያችሁ ባሉ መድኃኒት ቤቶች ማግኘት ትችላላችሁ። ዋናው ሚስጥር ግን አለማቋረጥ ነው። ጥቂት ቀናት ተጠቅሞ ለውጥ አይጠበቅም። ፀጉር መንከባከብ እንደ መቦረሽ የዘውትር ልምድ ሊሆን ይገባል። ለዘመናት እርጅና ከመጣ ፀጉር መድገም አይቀርም ተብለን ተነግሮናል። ይህ ግን ውሸት ነው። ፀጉራችሁ ራሱን እንዲያድስ የሚያስፈልጉትን ንጥረ ነገሮች ብቻ ስጡት። ስለዚህ በመጨረሻም ይህ ቻሌንጅ ልስጣችሁ። ለ30 ቀናት ብቻ ይህንን የቫይታሚን ጥምረት ውሰዱ። የፀጉር መፍሰስ ሲቆም፣ አዲስ ፀጉር ሲበቅልና በልበ ሙሉነት መስታወት ማየት ስትጀምሩ ልዩነቱ ይገባችኋል። ፀጉራችሁ ለዚህ ውለታችሁን ይከፍላል። ነገ ጠዋት ጀምሮ ፀጉራችሁም ሆነ በራስ መተማመናችሁ ያመሰግናችኋል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያድርጉ።